የተወደዳችሁ በክርስቶስ ኢየሱስ ሰላም እላችኋለሁ። ሰላም ለሁላችን ይሁን። ጌታ ይባረክ። ዛሬ ደግሞ የማነበው ክፍል ማርቆስ ያለው ነው። ማርቆስ 2:13 ላይ ያለውን ቃል ነው የማነበው። በዛ ቃል ውስጥ ደግሞ እግዚአብሔር እንደረዳኝ ለኔ ትንሽ እንደበራልኝ ደግሞ ነው የማካፈላችሁ። ይሄ ቃል ደግሞ ለሁላችንም ሰላም ሰጥቶ ሁላችንንም ወደዚህ እውነት ያፈለሰን ቃል ነው። በዚህ ቃል ልባችን ተነክቶ ነው ወደዚህ እውነት የመጣ ነው። በዚህ ቃል ተነክተን ነው ክርስቶስ ኢየሱስን እጃችን አንስተን የተቀበልነው። በዚህ ቃል ተነክተን ነው ከሞት ወደ ሕይወት መሻገር ይሆነልንና ይሄ ቃል የሕይወት ቃል ነው። ብንሰማው ይሄ ቃል ይረዳናል፣ ያግዘናል፣ አንድ ምዕራፍ ያራምደናል እና አነበዋለሁ። ቃሉ ጌታ የተባረከ ይሁን። እንዲህ ይላል። ኢየሱስ ደግሞ ወደ ባህር ዳርቻ ወጣ፣ ሕዝቡም በብዛት ወደ እርሱ መጡ፣ እርሱም አስተማራቸው። በዚያም ሲያልፍ የእልፍዮስን ልጅ ሌዊን በቀረጥ መቀበያ ስፍራ ተቀምጦ አየውና ተከተለኝ አለው። እርሱም ተነስቶ ተከተለው። በማቴዎስ ቤትም በማዕድ ተቀምጦ ሳለ ብዙ ቀረጥ ሰብሳቢዎችና ኃጢአተኞች ተከትለውት ስለነበረ ከኢየሱስና ከደቀ መዛሙርቱ ጋር ይመገቡ ነበር። ከፈሪሳውያንም ወገን የነበረ ጽሕፈት ከኃጢአተኞች ከቀረጥ ሰብሳቢዎች ጋር ሲበላ ባዩት ጊዜ ደቀ መዛሙርቱን ከቀረጥ ሰብሳቢዎችና ከኃጢአተኞች ጋር ለምን ይበላል ሲሉ ጠየቁት። ኢየሱስም የሚናገሩትን ሰምቶ ሐኪም የሚያስፈልጋቸው ሕመምተኞች እንጂ ጤናማዎች አይደሉም፣ እኔ ኃጢአተኞችን እንጂ ጻድቃንን ወደ ንስሐ ልጠራ አልመጣሁም አላቸው ይላል። ስለዚህ በዚህ ሕግ መሰረት ቀረጥ ሰብሳቢዎች ማለት ኃጢአተኞች ናቸው። ቀረጥ ሰብሳቢዎች ማለት በሕጉ መሰረት ኃጢአተኞች ናቸው። ኢየሱስ ክርስቶስ ደግሞ ከነዚህ ከኃጢአተኞች አንድ ማቴዎስን ብቻ ሳይሆን ማቴዎስን ያገኘው ቀረጥ ሲሰበስብ ነው። ቀረጥ በሚሰበስብበት ስፍራ ነው ሄዶ ያገኘው ማለት ነው። ስለዚህ አንተ ኃጢአተኛ ነህ ብሎ አልገፋውም። ኢየሱስ ምን አለው? ወደ ቤቱ ገባ አብሮት ማለት ነው። ማዕድ መብላት ጀመረ ከኃጢአተኞች ጋር ማለት ነው። ኢየሱስ ዛሬ ወገኖቼ በጣም ታላላቅ የምንላቸው የሃይማኖት መሪዎች የምንላቸው ከኃጢአተኞች ጋር አብረው ይበላሉ፣ ኃጢአተኞችን ያቀርባሉ። ስለዚህ ክርስቶስ ኢየሱስ ኃጢአተኞችን ይወዳል ማለት ነው። ዛሬም በጭንቅ ውስጥ ያሉ፣ በመከራ ውስጥ ያሉ፣ በፈተና ውስጥ ያሉ፣ ጥያቄ ያለባቸው፣ በአይምሯቸው በጥያቄ ሞሉ፣ ለጥያቄ በዚህ ምድር ላይ ላለው ጥያቄ መፍትሄ ያለው በዚህ በቃሉ እውነት ነው። በቃሉ ውስጥ ኢየሱስ አለ። ስለዚህ መፍትሄ ሊያመጣ የሚችል ኢየሱስ ብቻ ነው። ካለብን ጥያቄ ሊፈታን፣ ነፍሳችንን ብቻ አይደለም የሚያድነው። በምድርም ጥያቄ ውስጥ አለን፣ በምድርም ፈተና ውስጥ አለን። ሰላም የለንም፣ እንቅልፍ የለንም፣ በብዙ ስጋት ውስጥ አለን። ኢየሱስ ከዚህ ሁሉ ነፃ ያደርጋል። የዘላለም ሕይወት ብቻ አይደለም፣ በምድርም ሰላም ነው፣ በምድርም ጤና ነው፣ በምድርም እረፍት ነው፣ በምድርም መረጋጋት ነው ይሄ አምላክ ማለት ነው። ስለዚህ ይሄ ቀረጥ ሰብሳቢው ማቴዎስን ጠራው። አላንገራገረም። ማቴዎስ ምን አለ? ተከተለኝ አለ። ማቴዎስ ተከተለው ይላል። ከዛ በኋላ ተከትሎት ብቻ አይደለም ገብቶ በማዕድ እሱ ብቻ ማቴዎስ ብቻ ሳይሆን ከብዙ ቀረጥ ሰብሳቢዎች ከብዙ ኃጢአተኞች ጋር ሲበላ ፈሪሳውያኑ አዩ። መቼም ለመክሰስ መቼም ለመወንጀል ያልኖሩት ነገር ያልሆኑት ነገር በሰው ላይ ቀንበርን ለመጫን በሰው ላይ መከራ ለመጫን እነዚህ ፈሪሳውያኖች አንደኞች ናቸው። እነሱ እኮ አይኖሩትም። እነሱ የማይነኩት ነገር ሰዎች እንዲሸከሙ፣ እነሱ የማያደርጉት ነገር ሰዎች ዋጋ እንዲከፍሉ ነው የሚያደርጉት እነዚህ ፈሪሳውያኖች ማለት ነው። ከዛ በኋላ እንዲህ አሉ። እንዴት ነው ደቀ መዛሙርቱን እንዴት ነው መምህራችሁ ከኃጢአተኞች ጋር የሚበላው ሲል ኢየሱስ ክርስቶስ የልባቸውን አወቀ ይላል። አይገርምም? ጌታ እኮ የልብን ያውቃል፣ የውስጥን ያውቃል። የልባቸውን አወቀ ይላል። አወቀና እኔ ኃጢአተኞችን ልፈልግ ነው የመጣሁት፣ የተጨነቁት ቀንበር የበዛባቸው። ኢየሱስ ክርስቶስ ይላል እናንተ ቀንበር የተጫናችሁ ኑ፣ የኔ ቀንበር ለዝብ ነው ይላል። ኑ ቀንበር የበዛባችሁ ከቀንበራችሁ ነፃ አደርጋችኋለሁ ይላል። ዛሬ ቀንበራችንን ይሰብርልናል ኢየሱስ ክርስቶስ ማለት ነው። ስለዚህ የምስኪኖች የኃጢአተኞች አምላክ ነው ኢየሱስ። ኃጢአተኞችን ይወዳል። በጭንቅ ውስጥ ያሉ ይወዳል። እዚህ ቃሉ ስናነብ በዝሙት የተያዘች ሴት ሊወግሯት ወደ ኢየሱስ አምጥተው ይኸው ኃጢአት ስንሰራ አገኘናት ብለው ያችን ሴት አመጧት ማለት ነው።
ሰውየውን አላመጡትም። መምጣት ያለበት እሱም ዝሙት ሰሪውም እሷም ሁለቱም ናቸው መወገር ያለባቸው መምጣት ያለባቸው በአይሁዳኖች ሕግ ማለት ነው። ሴትዮዋን ብቻ ኢየሱስን ሊከሱ ይዘው ወደ ኢየሱስ አመጡ። ከዛ በኋላ ይሄው ኃጢአት ስትሰራ ስትዘሙት አየናት ብለዋል ሊከሱት። ኢየሱስ ግን ጎንበስ ብሎ ይጽፍ ነበር ይላል በቃል። ቀና ሲል እሺ ኃጢአት የሌለበት ይውገራታል። ካህናቶች ናቸው እኮ አስተማሪዎች ናቸው እኮ የሕግ መምህራኖች ናቸው እኮ። ከዛ ኃጢአት የሌለበት ይውገራታል። ስለዚህ ሁሉም ተጥለዋት ሄዱ። ኢየሱስ ቀና ሲል እሷን ብቻ አየ። ከሳሾችሽ ወዴት ናቸው አላት። የሉም አለ። በይ ከዚህ በኋላ አንቺ ኃጢአት አትስሪ። ኢየሱስ ክርስቶስ ኃጢአቷን ልክ ነሽ ማለቷ ኃጢአት መስራት ማበረታታቱ ሳይሆን የኃጢአተኞች አምላክ ነው ማለት። የሚጠላው ኃጢአትን እንጂ ኃጢአተኞችን አይጠላም ማለት። ዛሬ በጭንቅ ውስጥ ያሉ በፈተና ውስጥ ያሉ የውሸት ሳቅ የሚስቁ እንቅልፍ ያጡ ሰላም ያጡ ወገኖቼ፣ ብር ሰላም አይሰጥም፣ ዕውቀት ሰላም አይሰጥም፣ ስልጣን ሰላም አይሰጥም። ሰላም የሚሰጥ ኢየሱስ ብቻ ነው። ቤታችን ቢሞላ በዙሪያችን ሆሆ የሚሉ ሰዎች ቢኖሩ ካለ ክርስቶስ ኢየሱስ ሰላም የለም። ካለ ክርስቶስ ኢየሱስ ደስታ የለም፣ ውሸት ካልሆነ በስተቀር። ሳቅ፣ ደስታ፣ ሰላም በክርስቶስ ኢየሱስ ብቻ ነው። በምድርም ስንኖር ማለት በሰማይ ደግሞ የዘላለምን ሕይወት እናገኛለን ማለት ነው። ስለዚህ ኢየሱስ የመጣው ለኃጢአተኞች ነው። እኛም ኃጢአተኞች ነበርን፣ በብዙ ፈተና ውስጥ ነበርን፣ በብዙ ኃጢአት ውስጥ ነበርን። ኢየሱስ አገኘን ኢየሱስ። ስለዚህ በመከራ ውስጥ አገኘኝ፣ ጠራኝ፣ የእሱ አረገኝ። ስለዚህ የዘላለምን ሕይወት ሰጠኝ። በምድርም ሰላሜ ሙሉ ነው፣ ደስታዬ ሙሉ ነው፣ ረፍቴ ሙሉ ነው። የምታመንበት አለኝ። በምድር ኢየሱስ አለኝ። የቤቴ አለቃ፣ የህይወቴ አለቃ፣ የኑሮ አለቃ ኢየሱስ ነው። ዛሬ ኃጢአተኞች፣ በኃጢአት ውስጥ ያላችሁ፣ በመከራ ውስጥ ያላችሁ፣ በተለያየ ሱስ ውስጥ የተያዛችሁ ኢየሱስ የሚገላግለው ማንም አይገላግላችሁም። የሚገላግለው ኢየሱስ ብቻ ነው። በኃጢአት ተወጥራችሁ ያላችሁ መውጣት ያቃታችሁ ኢየሱስ ያወጣችኋል። ኑ ወደ ኢየሱስ። ይወዳችኋል ኢየሱስ። ኑ። ኃጢአተኞችን ይወዳል፣ ድሆችን ይወዳል። ኢየሱስ ክርስቶስ በምድር ሲመላለስ በነበረበት ጊዜ ወዳጆቹ ብዙ ድሆች ነበሩ። ሀብታሞች አይከተሉትም አይደለም። ሉቃስ ውስጥ ስናይ ሀብታሞችም ይከተሉት ነበር። ግን ብዙ ወዳጅ የሚያደርገው ድሆችን ነበር። ኢየሱስ ወደ ድሆች ቤት ይገባ ነበር። ድሆችን ያለ ኃጢአተኞች ቤት ይገባ ነበር። ኢየሱስ ክርስቶስ ዛሬም ኃጢአተኞችን ይወዳል። በመከራ ውስጥ ያላችሁ፣ በጭንቅ ውስጥ ያላችሁ፣ ልጆቻችሁ በመከራ ውስጥ ያሉ ነው ወደ ኢየሱስ። ከዚህ መከራ፣ ከዚህ ቀንበር፣ ከዚህ ጭንቅ፣ ከዚህ እንባ ኢየሱስ ያድናችኋል። በሰማይ የዘላለም ሕይወት ይሰጣችኋል። ዘላለማችሁ ከኢየሱስ ጋር ይሆናል። በምድርም ደግሞ ጥያቄ የሚመልሰው ኢየሱስ ብቻ ነው። በአጋንንት የተያሰራችሁ አላችሁ። አጋንንትን መፍታት የሚችል ኢየሱስ ብቻ ነው። ስሙ ብቻ ነው ከአጋንንት ነፃ ሊያደርጋችሁ የሚችለው። ሌሎች ነገሮች ከአጋንንት በመገረፍ የሆነ ነገር በማድረግ ነፃ ልትወጡ አትችሉም። በመቁጠሪያ ስለተገረፋችሁ አጋንንቱ አይወጣም። አረጋግተው ነው የሚልኳችሁ። ኢየሱስ ብቻ ነው ከአጋንንት ነፃ የሚያደርገው። ኑ ወደ ኢየሱስ። ከታሰራችሁበት እስራት ከተያዛችሁ እንዴት ነው አጋንንት ተረጋግቶ ሰው የሆነው ክቡር ሰው ውስጥ የሚቀመጠው? በመቁጠሪያ ነው የሚያረጋጉባችሁ። እየገረፉ ነው የሚልኳችሁ። አያወጡትም። ለምን? የክርስቶስ ኢየሱስ ስም ነው አጋንንትን የሚያወጣው። የኢየሱስ ስም ነው አጋንንት የሚፈራው። በሌላ ነገር አጋንንት ሊወጣ አይችልም። ኑ በአጋንንት የታሰራችሁ ወደ ኢየሱስ ነው። ቀንበር የተጫነባችሁ፣ በመከራ ውስጥ ያላችሁ፣ በጭንቅ ውስጥ ያላችሁ፣ ማን ይረዳናል ያላችሁ ኑ ኢየሱስ ይረዳችኋል። ኑ ቤታችሁ ሳቅ ይሆናል። ኑ ቤታችሁ የእረፍት ቤት ይሆናል። ኑ ይሄ የኃጢአት ቀንበር ያነሳላችኋል። በምድርም እድሜ በሰጣችሁ እድሜ ቤታችሁ፣ ኑሯችሁ ሰላም ይሆናል። ሰላም የሚሰጠው ኢየሱስ ብቻ ነው። ብር አይሰጥም፣ ዕውቀት አይሰጥም፣ ኑሮ ምንም ነገር ሰላም አይሰጥም። ሰላም ኢየሱስ ብቻ ነው። ተረጋግተን መኖር የምንችለው በክርስቶስ ኢየሱስ ነው። ዛሬም እጠራችኋለሁ። ኑ ቀንበር የበዛባችሁ፣ ኑ በመከራ ውስጥ ያላችሁ፣ ኑ በአጋንንት ታስራችሁ ዘመናችሁን ሁሉ የፈጃችሁ፣ ልጆቻችሁን በሰንሰለት አሳስራችሁ በየገዳሙ የጣላችሁ፣ ኑ ኢየሱስ ያድናል። ኑ ኢየሱስ ከዚህ ይፈታችኋል። ኑ ኢየሱስ ከዚህ ነፃ ያወጣችኋል። ነፃ የሚያወጣው ኢየሱስ ብቻ ነው። ስለዚህ ወደዚህ ኢየሱስ ብትመጡ ኢየሱስ ነፃ ያወጣችኋል። ከዚህ መከራ ነፃ ያወጣችኋል። ከዚህ መከራ ይፈታችኋል። እግዚአብሔር ይርዳችሁ። አሜን።